በድጋሚ ተመልሼ መጥቻለሁ ማለት ነው። እንግዲህ በግምጃዬና በሀይሚዬ በቅመሜ በጨረቃዋ እንዲሁም ደግሞ የአዳኞቹ ፋሚሊዎች ማለት ነው ትንሽ ግጭት እንግዲህ ስለተፈጠረ እሱም መሰላችሁ ያው ላይቭ ላይ ምናምን የሚቀመጡ ልጆች ናቸውና ስለዚህ ፉክክር ላይ ነበሩ። ያው ለማስታረቅ ምን ለማለት ትላልቆች ገብተው እንግዲህ እያስታረቋቸው ነው። እንደዚህ አታድርጉ፣ እንደዚህ አትፍጠሩ፣ በቃ ያሸንፍ ይሄ የፍቅር ጌም ነው ብለው እንግዲህ ትናንሾቹን እየመከሩ ነው ያሉ። እነሱም ደግሞ ምክራቸው ተቀብለው በጣም እሺ ብለው ተቀብሏል ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ቆያችሁ? እንዴት ናችሁ? ያለው እግዚአብሔር ይመስገን በድጋሚ ተመልሼ መጥቻለሁ ማለት ነው የኔ ውዶች። እንግዲህ ትናንትናም ቡራም ተናግሯል ማለት ነው። ይሄ የጸብ ጌም አይደለም የፍቅር ጌም ነው ብሎ ተናግሯል ማለት ነው። ከመጀመሪያውም ግምጃይም ተናግራለች፣ እንዲሁም ደግሞ ትናንትናም ግምጃይም ደግሞ ተናግራለች ማለት ነው። አንድ ሰው በበጠበጠ ሁሉም እየተወቀሰ ነው ያለው። አሁን በተለይ የነ ሀይሜና የነ ቡራ ምንም ነገር የለበትም። እስካሁን ድረስ ያየሁት ነገር የለኝም። ትንሽ የት ነው እነ ግምጃይ ጋ ነው። ግምጃዬ ከአረብ ሀገር የመጣችዋ እሷ ማሸነፍ አለባት እያሉ በጣም እየተፎካከሩ ነው። ግን እሷ ያችኛዋ ማንነቷ አልታወቀም። አሁንም ድረስ ያው ትንሽ ግጭት ላይ ናቸው። ልጅቷን ፈልጉና አምጧት እያሉ ነው እንግዲህ የነቡራ ልጆች ማለት ነው። እዚህ ጋር ፕሮፋይል ምናምን ያሉ ልጆች የነቡራ አሉ ማለት ነው። እና በዛም እንትን ማለትም ትችላላችሁ። ሳታይ አታውሪ። እሷም የነቡራ ነች። እንዲሁም ደግሞ የነ ቡራ የተጠቀመችውም ደግሞ እነሱም የቡራና የሀይሚ ፋሚሊ ናቸው። እና አትጣሉ፣ ይሄ የፍቅር ጌም ነው ተብሏል ማለት ነው። ስለዚህ ጌሙ ደግሞ እሁድ ይኸው ከምሽቱ 4 ሰዓት ነው። እንደዛም ሆኖ ደግሞ የተሸነፈ ሰው የተራበ ያበላል ያጠጣል። የተራበ ሰው ታበላላችሁ ታጠጣላችሁ። ያ የተሸነፈ ሰው ነው እንግዲህ እዚህ ጋር የተሸነፈ ሰው የተራበና እንትን ያለ ሰው ያበላል ያጠጣል ተብሎ በዚያ ተስማምተው ነው ሁሉም። አሁን እዛ ላይ ብዙ ሰው የሚጠቀም ሰው ያለ ያውቃል ማለት ነው። እና አንዳንዶቻችሁ ደግሞ የምትጠይቁ እስካሁን ድረስም አላችሁ። ከምሽቱ 4 ሰዓት ነው አሁን የፊታችን እሁድ ማለት ነው። ስለዚህ ትልቅ